በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት የዐቢይ ጾም ሁለተኛ ሳምንት። ቅድስት ማለት የተቀደሰች የተለየች ማለት ነው። ምስጢራዊ መልእክቱ ግን የምስጢረ አድኅኖት ታላላቅ ሥራውን ለመጀመር መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጥፍ የጾማት የ40 ቀንና ሌሊት ልዩ ሆነችና ክብርት ጾም የምትጀመርበት ይህ ሁለተኛ ሳምንት ቅድስት ተብሎ ተሰይሟል። ቅድስት የዐቢይ ጾም ሁለተኛ ሳምንት ስያሜ ነው። ስያሜውን ከኢትዮጵያዊ የዜማ ሊቅ ከቅዱስ ያሬድ የተገኘ ነው። ከዚህም ሰንበት ዋዜማ ጀምሮ ስለ ዕለተ ሰንበት ቅድስና ይዘመራል። ቅድስት ቤተ ክርስቲያናችን ሰንበቱን ስለ ቅድስና ልጆቿን ታስተምርበታለች። በቅዳሴ ጊዜ የሚሰበከው ምስባክ፣ የሚነበቡ መልእክታት፣ የሐዋርያት ሥራ፣ ወንጌል ስለ ቅድስት የሚያስተምሩ ናቸው። ቅዱስ ማለት ልዩ ክቡር ማለት ነው። እግዚአብሔር አምላካችን በባህሪው ቅዱስ ነው። ይህም ቅድስና ከማንም ያላገኘው የባህሪ ገንዘቡ ነው። መጻሕፍትም የባህሪ ቅድስናውን ተባብረው መስክረዋል። በባህሪው ቅዱስ ስለሆነ ቅዱስ 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 እየተባለ ይመሰገናል። እኛም ቅዱስ ልጁ በሥጋ ተገልጦ እንዳስተማረን በዕለት ጸሎታችን ስምህ ይቀደስ እንለዋለን። የቅድስና ምንጭ ቅድስናን የሚሰጥ እርሱ ብቻ ነው። ቅዱስ የሚለው ቃል ለሰዎች፣ ለመላእክት፣ ለቦታ፣ ለዕቃ፣ ለዕለታት ቢቀጸልም ቅድስናቸው በባህሪ ቅዱስ ከሆነው ከእግዚአብሔር የተገኘ ነው። ይህም የጸጋ ቅድስና ይባላል። እግዚአብሔር ቅዱስ ስለሆነ በመልኩና በምሳሌው አክብሮ የፈጠረንን እኛን ቅዱሳን እንድንሆን ይፈልጋል። ቅዱስ ጴጥሮስ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራቸው ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ያለንም ይህንን ሲያስተምረን ነው። ከመፈጠራችን አስቀድሞ መጠን በሌለው ፍቅር የወደደን እግዚአብሔር ካለመኖር ወደ መኖር ያመጣን ለውርደት ሳይሆን ለክብር፣ ለርኩሰት ሳይሆን ለቅድስና፣ ለሞት ሳይሆን ለሕይወት ነው። የመፈጠራችንም ዓላማ በፊቱ በፍጹም ምግባርና ሃይማኖት በመመላለስ ከእርሱ ጋር እንኖር ዘንድ ነው። ብርሃን ከጨለማ ጽድቅ ከኃጢአት ጋር ኅብረት የለውምና ከእርሱ ጋር ለዘላለም ነግሰን ለመኖር በቅድስና መኖር ይጠበቅብናል። ቅዱስ ጴጥሮስም እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንምና ያለንም ለዚህ ነው። እግዚአብሔር እኛን የፈጠረበት ዓላማ ለኤፌሶን ክርስቲያኖች እንዲገልጹላቸዋል። በክርስቶስ ኢየሱስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ብሎ ካመሰገነ በኋላ ዓለም ሳይፈጠር በፊቱ ቅዱሳን ንጹሐንና ያለ ነውር በፍቅር ያደርገን ዘንድ ለእርሱ መረጠን ብሎ አስቀድሞ ስለወደደንና ስላከበረን ከሌሎች ፍጥረታት በተለየ መልኩ የሚያስፈልግንን ሁሉ አዘጋጅቶ በእጆቹ ካበጀን በኋላ የሥነ ፍጥረት ውድ አድርጎ በገነት አኖረ። የቀደሙ አዳም አታድርግ የተባለውን በማድረጉ በእንዝላልነትና በስንፍና በከይሲ ዲያብሎስም ምክር ተዋረደ። በሞተ ሥጋ ላይ ሞተ ነፍስ፣ በእርደተ መቃብር ላይ እርደተ ሲኦል ተፈረደበት። በባህሪ ሞት ገባበት፣ ተዳደፈ። ክፉ ፍትወታት የሚያጠቁትና የሚያሸንፉት የዲያብሎስና የኃጢአት ባሪያ ሆነ። በማይለወጥ ፍቅር የወደደን እግዚአብሔር ግን ጠፍተን እንድንቀር አልተወንም። በሰጠን ተስፋ በተቆጠረው ሱባኤና በተነገረው ትንቢት መሠረት ዘመኑ ሲደርስ በተዋህዶ ሰው ሆነ። የተዋረደ ሥጋችንን አከበር፣ በከበረ ደሙ ዋጀን፣ ከኃጢአታችንም አጠበን። በእርሱ ምክንያት የእግዚአብሔር ልጆች ተባልን። ጌታችንና መድኃኒታችን ሰው የሆነውና ለመዳናችን የሆነውን ዋጋ ሁሉ የከፈለው ለእኛ ያለውን ፍቅር፣ ለኃጢአት ያለውን ጥላቻ
ለእኛ ለማሳየት ነው። ነገር ግን የኃጢአት ሥራ ይሽር ዘንድ ከእርሱ ጋር የተሰቀለው አሮጌ ሰውነታችን እንደሆነ እናውቃለን የተባለው ለዚህ ነው። እኛን ወደ ቀደመ ክብራችን ለመመለስ የተከፈለውም ዋጋ ታላቅ ከሆነ የጋብቻ ምስጢር ጋር በማያያዝ እንዲህ ገልጾታል። ክርስቶስ በአካሉ ለሆነችው ቤተ ክርስቲያን ራሷ አዳኟም እንደሆነ ወንድ ለሴት ራሷ ነውና ወንዶችም ክርስቶስ ቤተ ክርስቲያንን እንደወደዳት ራሱንም ስለ እርሷ ቤዛ አድርጎ እንደሰጣት ሚስቶቻችሁን ውደዱ። በውሃ ጥምቀትና በቃሉ ይቀድሳትና ያነጻት ዘንድ የነጻችና የተቀደሰች ትሆን ዘንድ በሎያ ድፈት ወይም ርኩሰት እንዳይገኝባት ቤተ ክርስቲያኑ ለእርሷ የከበረች አድርጋት ዘንድ ብሎ በኤፌሶን ላይ ገልጾታል። ስለዚህ ጌታችን በደሙ ኃጢአታችን እንደ ቸርነቱ ይቅር ብሎናል። ከእንግዲህ የራሳችን አይደለም፣ በሰውነታችንም ኃጢአትና አመፃን ልናደርግ አይገባም። በዚህ በሚሞት ሥጋችሁ ኃጢአት አታንግሷት፣ ለምኞቱ እሺ አትበሉት። ከሙታን ተለይቶ እንደተነሳ ራሳችሁን ለእግዚአብሔር መሥዋዕት አድርጉ እንጂ ሰውነታችሁን ለኃጢአት የአመፅ የጦር መሳሪያ አታድርጉ። ሰውነታችንም ለእግዚአብሔር የጽድቅ ጦር መሳሪያ አድርጉ ተብለናል። በሕይወታችን ሁሉ የምግባርና የሃይማኖት ፍሬ አፍርተን መገኘት ለቅድስና የተጠራን እግዚአብሔር ደስ ማሰኘት ነው። እነዚህንም ነገሮች ቅዱስ ጳውሎስ የመንፈስ ፍሬዎች ብሏቸዋል። እነርሱም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽሕና ናቸው። እግዚአብሔር ማደሪያው ይሆን ዘንድ የመረጠው ሰውነታችንን እርሱ የሚከብርበትን ሥራ ልናደርግ ያስፈልጋል። በሕይወት የሚኖሩትም ስለ እርሱ ቤዛ ሆነው ለሞተውና ለተነሳው እንጂ ወደፊት ለራሳቸው የሚኖሩ እንዳይሆኑ እርሱ ስለ ሁሉ ቤዛ ሆኖ ሞተ እንደተባለ በሕይወታችን ሁሉ ፈቃዱን በመመርመርና በመፈጸም በቅድስና ልንኖር ይገባናል። ቅድስናችን በኑሯችን ሁሉ እንዲሆን ታዘናል። ስለዚህ በተሰማራንበት የሥራ መስክ፣ በማኅበራዊ ኑሯችን፣ በምንበላው ምግብ፣ በምንለብሰው ልብስ፣ በንግግራችንና በመሳሰለ ሁሉ ለእግዚአብሔር ደስ የሚያሰኘውን በማድረግ እግዚአብሔርን በሚሞት ሥጋችን እናክብር። እኛ ደግሞ ሸክምን ሁሉ የኃጢአትን ጭንቀት ከእኛ አስወግደን በፊታችን ያለውን ሩጫ በትዕግሥት እንሩጥ። የእምነታችንን ራስ ፈጻሚዎች ኢየሱስ እንከተለው። እሱ ነውር ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ተብሎ እንደተጻፈ ደምን እስከ ማፍሰስ ድረስ ተጋድሎ አድርገን ከኃጢአት ርቀን በቅድስና እንድንኖር ይገባናል። ሥጋዊ ምኞታችንና መሻታችንን ሰቅለን አሮጌ ሰውነታችንን አስወግደን በንስሐ ታጥበን ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን በቅድስና እንድንኖር ረድኤተ እግዚአብሔር አይለየን። አሜን። ወስብሐት ለእግዚአብሔር።